የፈተና ሰሞን ተማሪዎች ወይም የዩኒቨርሲቲ እና የኮሌጅ ተማሪዎች የሌለ ስትረስ ውስጥ መግባት ምንም አያስፈልግም። ይኸውላችሁ አስታውሳለሁ የኛ ባጅ ማለት ነው ፈተና ሰሞን ላይ ካፌ ገብቶ የካፌ ሰሃን ይዞ የሚወጣ ሰው ነበር በጭንቀት ማለት ነው። አያስታውሱም ሁሉ መንገድ ላይ ሰሃን ይዘው እየወጡ ማለት ነው። እንዲያረሙን ናችሁ ነው ሲባል ደንግጠው ምናምን የሚመልሱ ሰዎች። የፈተና ሳምንት ጭንቀት ራሱን የቻለ ፈተና ነው። ምንም አይፈጠርም። ካነበባችሁ ምን ትሆናላችሁ? አንብቡ፣ የምትችሉትን ያህል ተዘጋጁ። በቃ ጠይቁ፣ ጥያቄዎችን ስሩ፣ እርስ በርሳችሁ ተረዳዱ። ከዛ በኋላ የኔ እናት የመንግስተ ሰማያት መግቢያ ነው እንደ ይሄ ነገር። ትምህርት እኮ ነው። የያዛችሁትን ወይም የተረዳችሁትን ነው የምትመልሱት። መምህሩ ያወጣው ጥያቄ እናንተ ሜዥር አያደርጋችሁም። ባይዘው የእናንተን አቅም ሳይሆን ምንድነው የሚባለው ምን ያህል ኢንፎርሜሽን እንዳገኛችሁ ነው እንጂ የእናንተን ክህሎት ወይም የእናንተን ምንድነው የፈጠራ ችሎታ አይደለም የሚለካው። ምን ያህል ኢንፎርምድ ናችኋል፣ ምን ያህል አንደርስታንድ አድርጋችሁታል። የእናንተ ሙሉ አቅም አይለካም ያለ። ስለዚህ በተቻላችሁ አቅም የፈተና ሳምንት ቀድማችሁ አንብባችሁ ቀድማችሁ ተዘጋጅታችሁ ሪላክስ ለማድረግ መሞከር